ገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች፣ ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም ብልግና ነገር የተነጋገሩ ብልግና ነገር የተሳደቡ እናቱ እንዲትሆን የምናምን ልጅ እየተባለ ያቺ የምትለዋ ሴትዮ ማለት ነው። እኔ አላቃትም። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልዳለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣባት። ይህም ነገር የመጣባት በእኔ ነው። ስለዚህ ዴስዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታገኝ? አባቴ እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ የምልህ መሰለህ? ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። ሄደህ አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ትሄዳለህ፣ ብዙ ቦታ ሄዳለህ አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም። እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ፣ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም፣ በፍቃደኝነት የመጣሁት። ቴሲ በደንብ ጠንቅቀህ ታውቃለህ፣ አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ያለኝ ግባ፣ ህይወት መስረት፣ ልጆች ውለድ። ገብቶሃል? የሚወዱ ሰዎች ያውቃሉ፣ የሚቀርቡ ሰዎች ያውቃሉ። ስለዚህ ወደ ኢትዮጵያ ስመጣ ራሱ ማለት ነው በራሴ በፍቃደኝነት ፖሊስ አላመጣኝም። እኔ በፖሊስ ጣቢያ ገብቼ የማላውቅም፣ ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላደርግ ማለት ነው። ክሪሚናል ነገር የለኝም፣ እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነገ በኔ ነው ይከፈላቸዋል። የሚያገኙት ጥቅም አለ። ስለዚህ እኔ በእውነት አላቃትም። ስሜን በትክክል እንኳን ጠርታ ማታውቅ ሴትዮ እንዴት ነው የምታውቀኝ? ኢሳያስ ትላለች። ኢሳያስ አፈወርቂ ነው ኢሳያስ። እኔ ስሜ ማስተር በፍቃዱ ታደሰ ተሰማ እባላለሁኝ። የአብሳላት አባት፣ የናታን አባት፣ የዮሚት አባት፣ የዘይባ ግርማ ባለቤት ታጽኢት አለቀ። እሱ ኢሳያስ አይደለም ስሜ። እኔ ኢሳያስ የሚባል ስም የለኝም። እኔ ስሜ እናቴ ያወጣችልኝ እሱ ባለው ብላ ነው። አባቴ ያወጣልኝ በፍቃዱ ብሎ ነው። ስለዚህ የአባቴ በለጠና በፍቃዱ ተባልኩኝ። እናቴ ግን እሱ ባለው እሱ ዋ ነው የምትለኝ። ስለዚህ ኢሳያስ የሚባል ስም የለኝም። እኔ አፏን ከምናምን ተስፋውና ምንም ነገር የለኝም። ስለዚህ ቴሲዬ ወድሃለሁ ወንድሜ፣ ምንም አይነት ኮኔክሽን የለኝም። ጌም ላይ ለሱ ስማኝ ልንገር ለሱ ሱፍ ገዝቼ ቬሎ ለኔ ገዝቼ ሱፍ ውድ ነው። አቅሟ አትችለውም። አቅሟን ውድ ነው። ኖርዌይ ላይ ሱፍ በጣም ውድ ነው አባቴ። እንኳን ሱፍ አይደለም በርገር ኪንግ ውድ ነው። ቴሲ አላቃትም፣ አታቀኝም። ኢንፎርሜሽን የሚሰጥ ሰው አለ ወይ? ተከፍሏታል። በአንተና
በእሷ ማል የሚታወቅ ሰው አለ ብለህ ታስባለህ? ምክንያቱም ብዙ መረጃ ስለአንተ የሚሰጣት ሰው አለ። ቴሲ የተሸወረችውን ነገር ልንገር። እኔ በጣም መጥፎ ሰው ብሆን ማለት ነው ቅድም እንዳልከው ነው ከኢትዮጵያ ሆኜ መክሰስ እችላለሁ። ሙሉ ኢንፎርሜሽን አለኝ ለእኔ የምትኖርበት ምናምን ስሟ ራሱ ከና አያቷ ስም የምትኖርበት ቤት 2 አይነት ቤት ነው የመጣው። የምትኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ተሸክል በማለት ነው ዝም ያልኩት እኔ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ። ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን፣ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወሰዳል ብዬ አስባለሁ። እኔ እወስዳለሁ በስንት ሰዓት። ኖርዌይ ላይ የምትኖሩ እስኪ አንድ ቁጥር ጻፉ። ኖርዌይ ላይ የምትኖሩ ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? በቃ ላይ እኔና ኢሱ ረዥም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረዥም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ። በጣም ብዙ ጊዜ በዚህ ኢሱ በጣም አከብሮ የሚያደርገውን ነገር በጣም የሚያውቅ የሚያወራውን ነገር የሚያውቅ የሚሰጠውን አስተያየት የሚያውቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ ምን ችግር አለ? ጃፒ የሰፈር ልጅ ነው መሰለኝ። ሰላም ኢሱ እንዴት ነህ?